ከቪያ ዶሎሮሳ እስከ ድል አክሊል የፍቅር ጉዞ። ዕለቱ ዓርብ ነው። ኢየሩሳሌም በሁከት ተውጣለች። በከተማዋ ጠባብ መንገዶች ላይ አንድ ሰው መስቀል ተሸክሞ ይጓዛል። ይህ መንገድ ቪያ ዶሎሮሳ፣ ይህ ሕማማት መንገድ ይባላል። ጌታችን ኢየሱስ ክርስቶስ የዓለም በደል ተሸክሞ እየወደቀና እየተነሳ ወደ ቀራንዮ ዓቀበት ይወጣል። ግርፋቱ ስጋውን ቀደውታል። አሜኬላው አክሊሉ በራሱ ላይ ተክለዋል። ደሙ በመንገዱ ላይ ይፈሳል። ቀሬናው ስምዖን መስቀሉን እንዲያግዘው ተገደደ። ሕዝቡም በሁለት ተከፍሎ ይመለከታል። አንዳንዱ ይሳለቃል፣ አንዳንዱ ደግሞ በመራራ ሐዘን ያለቅሳል። ጌታችን ግን ፊቱን ወደ ቀራንዮ አቅንቷል። የራስ ቅል ወደሚባለው ስፍራ ጎልጎታ ደረሰ። በዚያ መሬት ላይ ተዘርግቶ እጆቹና እግሮቹን በመስቀል ላይ በችንካር ተመቱ። በዚያ ታላቅ ስቃይ ውስጥ ሆኖ ግን ዓለም የሚፈውሱ 7 ድንቅ ምስጢራትን ከመስቀል ላይ ተናገረ። የይቅርታ ቃል፣ አባት ሆይ የሚያደርጉት አያውቁምና ይቅር በላቸው። ሲሰቅሉት ምሕረትን ለመነ፣ በቀልን በይቅርታ አሸነፈ። የተስፋ ቃል፣ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ለወንበዴ በሰጠው ቃል ንስሐ ለገባ ሁሉ የገነት በር መክፈቱ አበሰረ። የፍቅር ቃል፣ አንቺ ሴት እነሆ ልጅሽ፣ እነሆ እናት። በመከራ ውስጥ ሆኖ እናቱና ደቀ መዛሙሩን አጽናና፣ ኃላፊነትን አስተማረ። የብቸኝነት ጩኸት፣ አምላኬ አምላኬ ለምን ተውከኝ? የሰው ልጅ የውድቀትና የሐዘን ጩኸት ተክቶ ጮኸ። ብቸኝነታችን ተጋራ። ተጠማሁ አለ። የውሃ ምንጭ እያለ የሰውነት ልጅ ድህነት ተጠማ። ፍቅራችን ተራበ። የድል ቃል ተፈጸመ። ይህ ሽንፈት አይደለም ድል እንጂ። የመጣበት ዓላማ በድል ተጠናቀቀ። በስተመጨረሻ የመታመን ቃል፣ አባት ሆይ ነፍሴን በእጅህ አደራ ሰጥሃለሁ። ሁሉን አድርጎ ነፍሱን ለፈጣሪ በመስጠት ፍጹም መታዘዝን አሳየ። የዚህ ጉዞ እውነታ ይህ ነው። ጎልጎታ የሞት ስፍራ ብቻ አልነበረም፣ የሕይወት ምንጭ እንጂ። ዛሬ በሕይወት መንገድ ላይ የራስህ መስቀል ቢከብድህ ቪያ ዶሎሮሳና የመስቀል ቃላት አስታውስ። ጽናት፣ ይቅርታና መታመን የድል መጀመሪያ ናቸው። ልክ በዚያ ዓርብ ሞት በሕይወት እንደተሸነፈ ያንተም ችግር በጽናት ይሸነፋል። በፍቅር ጀምር፣ በጽናት ተጓዝ። መቼም ቢሆን ተስፋ አትቁረጥ። መልካም በዓል። አንድሮሜዳ ፖድካስቲንግ